በየዓመቱ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች እጅግ ከባድ የሆነ የስሜት ስቃይ ያጋጥማቸዋል። ይህም ተስፋቸውን እንዲያጡ ያደርጋቸዋል። አንዳንዶች በህይወት መኖር ዋጋ አለው ብለው ይጠይቃሉ። ሌሎች ደግሞ ከማይወጡበት ችግር ውስጥ እንደገቡ ይሰማቸዋል። ብዙዎቹም ማንም እንደማይረዳቸው በማመን በጸጥታ ይሰቃያሉ። ዛሬ አንዳንድ ሰዎች ለምን ራሳቸውን ለማጥፋት እንደሚያስቡ መቼም ሊታለፉ የማይገቡ የማስጠንቀቂያ ምልክቶች ምን እንደሆኑና ከሁሉ በላይ ተስፋ እንዴት እንደሚገኝ እንነጋገራለን። ይህ ቪዲዮ ግንዛቤን ለማሳደግ፣ መረዳትን ለማበረታታትና ራስን ማጥፋትን ለመከላከል የተዘጋጀ ነው። እርስዎ ወይም የሚያውቁት ሰው በችግር ውስጥ ካለ እባክዎ የአእምሮ ጤና ባለሙያ ያነጋግሩ። ስለ ራስን ማጥፋት ካሉ ትልልቅ የተሳሳቱ እምነቶች አንዱ ይህ ነገር በአንድ ክስተት ብቻ እንደሚፈጠር ማሰብ ነው። እውነታው ግን ራስን ማጥፋት የሚያደርሱ ቀውሶች ብዙ ምክንያቶች ናቸው። እንደ ድብርት፣ የጭንቀት ህመሞች፣ የሱስ ጥገኝነት ተጋላጭነትን ይጨምራሉ። ከባድ የሆነ የህይወት ውጣ ወረድ ማሳለፍ፣ የምንወደውን ሰው በህይወት ማጣት፣ ረጅም ጊዜ የሚቆይ ህመም፣ ማህበራዊ መገለል ወይም መድሎ ሰውን ደካማና ተስፋ ቢስ ያደርገዋል። ራሳቸውን ለማጥፋት የሚያስቡ ብዙ ሰዎች ከሌሎች ተለይተው እንደሚኖሩ ይሰማቸዋል። አንዳንዶች በሌሎች ላይ ሸክም እንደሆኑም ያምናሉ። ሌሎች ደግሞ በሚወዷቸው ሰዎች ቢከበቡም ፍጹም ብቸኛ እንደሆኑ ይሰማቸዋል። አንድ ሰው ችግር ውስጥ ወይም አደጋ ውስጥ እንዳለ የሚያመላክቱ በርካታ ምልክቶች አሉ። ከነሱ ውስጥም ከቤተሰብና ከጓደኞቹ ሊርቅ ይችላል። ከዚህ በፊት የሚወዳቸው በነበሩ እንቅስቃሴዎች ላይ ፍላጎቱን ሊያጣ ይችላል። ተስፋ እንደቆረጠ፣ ራሱን ዋጋ እንደሌለው ወይም በሌሎች ላይ ሸክም እንደሆነ የሚገልጹ ስሜቶችን ሊናገር ይችላል። አንዳንዶቹ በእንቅልፍ፣ በምግብ ፍላጎትና በትኩረት ወይም በስሜታቸው ላይ ከፍተኛ ለውጦችን ያሳያሉ። ራስን የማጥፋት ሐሳቦች የድክመት ምልክቶች እንዳልሆኑ መረዳት አስፈላጊ ነው። ብዙ ጊዜ እነዚህ ሐሳቦች ከባድ የስሜት ስቃይ ምልክቶች ናቸው። ራሳቸውን ለማጥፋት የሚያስቡ ብዙ ሰዎች በእርግጥ መሞትን አይፈልጉም። የሚፈልጉት ከህመማቸው እፎይታ ለማግኘት ነው። እና ይህ ህመም ሲታከምና ድጋፍ ሲደረግለት የብዙዎች ተስፋ ማከም እንደሚቻል ያውቃሉ? አሁን በዚህ ችግር ውስጥ ከሆኑ ብቻውን አይቆዩ። የሚያምኑትን ሰው ያነጋግሩ። ከአእምሮ ጤና ባለሙያ ጋር ይመካከሩ። ምንም ያህል ከባድ ቢመስልም እርዳታ ግን አለ። መልካም ጊዜ። እንደዚህ አይነት ጠቃሚ መረጃ ለማግኘት ሰብስክራይብ ያድርጉ።